30ኛ ክፍል ወይም ጁዝ 81ኛ ሱረቱል አተክዊር በመካ የወረደች ናት። አያቷ ወይም አንቀጾቿ 29 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። ኢዘ ሸምሱ ኩዊረት ቂያማ ሲደርስ ፀሐይ ተጠቅልላ ብርሃኗ ድርግም ብሎ በሚጠፋበት ጊዜ፣ ወኢዘ ኑጁሙ እንከደረት ከዋክብትም ተንኮታክተው በወደሙ ጊዜ፣ ወኢዘ ልጅባሉ ሱይረት ተራራዎችም ምድርን ለቀው በአየር ላይ በሚጓዙበት ጊዜ፣ ወኢዘ ልዕሻሩ ዑጥለት ሊወልዱ የተቃረቡ ውድ ግመሎች ከሰዎች ጭንቀት ብዛት ችላ ተብለው በተተዉ ጊዜ፣ ወኢዘ ልውሑሹ ሑሽረት የቤትም ሆነ የዱር እንስሳት ለፍርድ በተሰበሰቡ ጊዜ፣ ወኢዘ ልቢሓሩ ሱጅረት ባህሮችም በነደዱ ጊዜ፣ ወኢዘ ንፉሱ ዝውጀት ነፍስም ጥሩም ይሁን መጥፎ ከሥራዋ ጋር በተቆራኘች ጊዜ፣ ወኢዘ ልመውኡደቱ ሱኢለት ከነ ሕይወቷ አፈር ተጭኖባት የተቀበረች ሴት ልጅ በተጠየቀች ጊዜ፣ ቢአይ ዘንብን ቁትለት በየትኛው ወንጀል እንደተገደለች በተጠየቀች ጊዜ፣ ወኢዘ الصحف نشرت ሰው የሠራውን ሥራ የተጻፈበት ተጠቅልለው የነበሩ ጽሑፎችም ለየባለቤቱ በተሰራጩ ጊዜ፣ ወኢዘ السماء كشطت ሰማይም በተገፈፈች ጊዜ፣ ወኢዘ الجحيم سعرت ገሃነምን በተማገደች ጊዜ፣ ወኢዘ الجنة أزلفت ገነትም አላህን ለሚገቡ እንዲገቡባት በቀረበች ጊዜ፣ علمت نفس ما أحضرت በዚህን ጊዜ ነፍስ ሁሉ ያቀረበችውን የሥራ አይነት ጥሩም ይሁን መጥፎ ታውቃለች። فلا أقسم بالخنس እኔ አላህ ቀን በሚሰወሩ ከዋክብት እምላለሁ፣ الجوار الكنس ከምህዋራቸው ተደባቂ በሆኑ ከዋክብት እምላለሁ፣ والليل إذا عسعس ሌሊቱን በተንገባደደ ጊዜ እምላለሁ፣ والصبح إذا تنفس ንጋቱን ብቅ ባለ ጊዜ እምላለሁ። إنه لقول رسول كريم ቁርአን ከአላህ ተቀብሎ የሚያስተላልፈው የተከበረው መልእክተኛ ጅብሪል ነው። ذي قوة عند ذي العرش مكين መልአኩ ጅብሪል ባለ ብርቱ ኃይል ሲሆን የዙፋኑ ማለትም የአርሹ ባለቤት አላህ ዘንድ ልዩ የሆነ ቦታ ያለው ነው። مطاع ثم أمين ያለበት ስፍራ ሰማያት ላይ ለሌሎች መላእክት የሚታዘዙት ያላህን መልእክት በትክክል የሚያደርስ ታማኝ መልአክ ነው። وما صاحبكم بمجنون እናንተ የመካ ሰዎች እንደምትገምቱት ጓደኛችሁ ነብዩ መሐመድ እብድም አይደለም። ولقد رآه بالأفق المبين ነብዩ መሐመድ መልአኩን ጅብሪል በከፍተኛ ሰማያት ላይ በግልጽ በትክክለኛ አፈጣጠሩ አይቶታል። وما هو على الغيب بضنين ነብያችሁም ለሌሎች ስውር በሆነው የአላህ ቃል ማስተላለፉን አይሰስትም። وما هو بقول شيطان رجيم ቁርአን ከአላህ እዝነት የተባረረ የርጉም ሰይጣን ቃልም አይደለም። فأين تذهبون ታዲያ ይህንን የሐቅ መንገድ እስላምን ትታችሁ ወዴት እየሄዳችሁ ነው? إن هو إلا ذكر للعالمين በርግጥ ቁርአን ለዓለማቱ ህዝቦች ፈጣሪያቸው አላህን እንዲታዘዙ መገሰጫ እንጂ ሌላ አይደለም። لمن شاء منكم أن يستقيم በቁርአንም የሚገሰጸው ከናንተ ውስጥ በእስላም ጽኑ መሆን ለሚፈልግ ብቻ ነው። وما تشاءون إلا أن يشاء الله رب العالمين በዓለማቱ ጌታ በአላህ ፍላጎት ካልሆነ በስተቀር ሐቁን መንገድ በመከተል በእስላም ጽኑ መሆን አትችሉም።